ቅዱስ ገብርኤል ከኛ ጋር ከሆነ የማናልፈው ወንዝ የለም። ልብ ብላችሁ ስሙ። መካን ለሆናችሁት ልጅ ይሰጣል። እንጀራ ለሌላችሁ እንጀራ ይሰጣል። ደንቆሮ ለሆናችሁት ምስጢር ይገልጣል። ለማን እንደገለጠ? ለዳንኤል። ተመልከቱ። ለዓለም ሁሉ የባርነት የጥል ግድግዳ እንደፈረሰ የሰበከልን ገብርኤል ነው። ከዚያ የተነሳ ቅዱስ ገብርኤል ከሁላችን ጋር እንዲሆን መድኃኔዓለም ይፍቀድልን። ገብርኤልን ስንጠራ ማንን እንጠራለን? በሉ እግዚአብሔርን በሉ እንጂ። ገብርኤል ማለት አምላክም ሰውም ማለት ነው። እስኪ በሉ አንዴ፣ አምላክም ሰውም። እስኪ በሉ አምላክም በሉ ሰውም። ስለዚህ ገብርኤል ለብስራት የተመረጠበት ምክንያት ምንድን ነው ካላችሁ፣ አምላክም ሰውም የሚል ስም ስለያዘ አምላክም ሰውም የሆነ ማንን ሰበከ? ክርስቶስን። በሉ አውጡ እጃችሁን። አሁን ከየት አትርቁም? ከውሃ ዳር በሉ ሁላችሁም። አርቅም። ከየት አትርቁም? እንግዲህ ቅዱስ ገብርኤል ወዴት ነው የሚመጣው? ወደ ውሃ ዳር በሉ እንጂ። ወዴት ነው የሚመጣው? ውሃ ልትቀዱ ስትሄዱ ማን ያገኛቸዋል? በአራ ቅዱስ ገብርኤል ነው የሚባለው። በሉ ቅዱስ ገብርኤል በሉ። ማን ያገኛቸዋል? ውሃ የውሃ ቦታ ምንጭ የተባለችው ማናት ብያቸዋለሁ? ንገሩኝ እንጂ። ወደ ቤተ ክርስቲያን ባዶ ሆነን ስንመጣ ማን ያገኘናል? በሉ ቅዱስ ገብርኤል ነው የሚባለው። ማን ያገኘናል? ቅዱስ ገብርኤል ሲያገኘን ተመልከቱ። ድንግል ማርያምን ልጅ ተወልጃለሽ እንዳላት እኛን ገለባ የሆነ የምግባር ፍሬ የሌለንን የመከነውን ተመልከቱ፣ እኛን የምግባር ፍሬ እንድናፈራ ያደርገናል። የተጠማነውን ጥማችን ይቆርጥልናል። ላጣነው ነገር ሁሉ በጎደሏችን የሚመላልን ቅዱስ ገብርኤል ነው።